ሰበር መረጃ ነገ ከሌሊቱ 10 ሰዓት ጀምሮ መንገዶች ይዘጋሉ። ከቀናት በኋላ በሚደረገው ሰባተኛው ሀገር አቀፍ ጠቅላላ ምርጫ ጋር በተያያዘ ነገ ብልጽግና ፓርቲ በመስቀል አደባባይ የአባላትና የደጋፊ ንቅናቄ ፕሮግራም እንደሚያካሂድ አሳውቋል። ከዚሁም ጋር በተያያዘ ሆኖ የአዲስ አበባ የፖሊስ ዋና ጠቅላይ መምሪያ የሚዘገቡ መንገዶችን ስለመኖራቸውም አስታውቋል። በዚህም መሰረት ከመገናኛ ባምቢስ ሱፐር ማርኬት ወደ መስቀል አደባባይ የሚወስደው መንገድ ኡራኤል አደባባይ፣ ከጎተራ ወደ መስቀል አደባባይ ጥላሁን አደባባይ ወይም መሻለኪያ ለከባድ ተሽከርካሪዎች አጎና ሲኒማ፣ ከሜክሲኮ ወደ መስቀል አደባባይ ለገሃር መብራት፣ ከንግድ ባንክ ወደ አዲስ አበባ ስቴዲየም ቴሌ መስሪያ ቤት፣ ከፒያሳ አምባሳደር ቲያትር ወደ መስቀል አደባባይ ሃራምቤ ሆቴል፣ ከ4 ኪሎ ወደ መስቀል አደባባይ ብሔራዊ ቤተ መንግስት፣ ከሜክሲኮ ወደ መስቀል አደባባይ የሚወስደው ለገሃር መብራት፣ ከቦሌ መንገድ ወደ መስቀል አደባባይ ኦሎምፒያ ወይም ደንበል አደባባይ ጋር ከሌሊቱ 10 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ለተሽከርካሪ ዝግ ይሆናሉ። ከአሁኑ ሰዓት ጀምሮ በተጠቀሱ አካባቢዎች ለአጭርም ሆነ ለረጅም ጊዜ ተሽከርካሪ አቁሞ መሄድ ተከልክሏል። ዘገባው የቲክባ ኢትዮጵያ ነው።